ለአውሮፓ የመኪና ገበያ BYD አምርቶ ከሚያቀርባቸው መኪኖች መካከል BYD Atto 3 ወይም እኛ ሀገር ላይ በተለምዶ ዩዋን ፕላስ ብለን የምንጠራውን መኪና ይዤላችሁ መጥቻለሁ። ይሄ መኪና ፐርማነንት ማግኔት ሲንክሮኒየስ ሞተር ሲጠቀም ፓወር አውትፑቱ 150 ኪሎዋት ነው። 201 ሆርስ ፓወር ይሰጠናል። አክሰለሬሽኑ ደግሞ ከ0-100 ኪሎ ሜትር በሰዓት 7.3 ሰከንድ ይደርሳል። ቶፕ ስፒዱ ወደ 160 ኪሎ ሜትር በሰዓት መጓዝ ሲችል፣ ድራይቭ ታይፑ ደግሞ ፍሮንት ዊል ድራይቭ ነው። BYD ብሌድ ባትሪ ሲጠቀም ባትሪ ካፓሲቲው 60.48 ኪሎዋት አወር ነው። ድራይቭ ሬንጁ 510 ኪሎ ሜትር ይሰጠናል ማለት ነው። ወደ ኢንቴሪየሩ ስንመጣ ኢንፎቴመንት ስክሪን በ15.6 ኢንች ሮቴት የሚያደርግ ተች ስክሪን አለው። ለድራይቨር 5 ኢንች ስክሪን ዲስፕሌይ የተገጠመለት ሲሆን ዳይሬክት HD አውዲዮ ሳውንድ ሲስተም ይጠቀማል። ኮኔክቲቪቲው ደግሞ አፕል ካርፕሌይ እና አንድሮይድ አውቶን ሰፖርት ያደርጋል። ዋየርለስ ቻርጅን ያስጠቅመናል ለስልካችን። በተጨማሪም 5 ሰው መያዝ የሚችል ሲሆን መኪናው አዳፕቲቭ ክሩዝ ኮንትሮል፣ ሌን ኪፕ አሲስት፣ አውቶማቲክ ኢመርጀንሲ ብሬኪንግ፣ ብላይንድ ስፖት ሞኒተሪንግ፣ ኤርባግ፣ 360 ካሜራ አካቶ የያዘ ነው። ይህ መኪና ለገበያ የቀረበው በካሽ 5 ሚሊዮን ሲሆን ባንክ መግዛት የምትፈልጉ 50-50 ተመቻችቶ የተቀመጠ ነው። ለበለጠ መረጃ ስልኬን ከታች አስቀምጫለሁ፣ መደወል ትችላላችሁ። እንዲሁም አዳዲስ መረጃ ስንለቅ እንዲደርሳችሁ ፎሎ፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እናመሰግናለን።